ዘመቻ ብላቴ ሲታሰብ ክፍል 3 ብላቴ ወታደራዊ ማሰልጠኛ ጣቢያ በሲዳሞ አስተዳደር ክልል ከአዋሳ ከተማ በ95 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። ማሰልጠኛ ጣቢያው ከአዋሳ ሞሮቾ በዋናው ጥቁር አስፓልት 5 ኪሎ ሜትር ከነዱ በኋላ ወደ ቀኝ ተገንጥሎ በኮረኮንች መንገድ 65 ኪሎ ሜትር ያህል ያስነዳል። ብላቴ በተራራና በደን የተከበበ ሲሆን በረሃማ የአየር ንብረት አለው። ከከፍታ ቦታ ላይ ሲታይ ነጫጭ 4 ማዕዘን ቅርጽ ያላቸው የእድር ድንኳን የመሰሉ ቤቶች በረባዳ ቦታ ላይ ተሰድረው ይታያሉ። የሰልጣኝ ማደሪያ ቤቶች ከጣቢያው በቅርብ ርቀት ለትናንሽ ጥያራዎች ማረፊያ የሚሆን አሸዋማ ሜዳ አለ።